በዚህ መልኩ አልቋል። በጣም ነው የሚያምረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ዝት ይበልልኝ። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቤተሰቦች ደግሞ ላይክ እያደረጋችሁ አበረታቱኝ ማለት ነው። እና ዛሬ እስቲ በስቡሳ አብረን እንስራ። በስቡሳ ለመስራት አዘጋጅቻለሁ። ዝባዴ ሳህን ያስፈልገናል። ከዛ እዚህ 2 እንቁላል፣ 2 ቀሽጣ፣ እንደገና ዝንዋሪ ያለኝ የነዚህን ሁሉንም የለካዋቸው በዚህ ነው ማለት ነው። በዚህ ነው። እዚህ ጋር ስኳር አለኝ። እዚህ ሀሊብ ኒዶ አለኝ። እዚህ ጋር ይሄ ሰሚት ነው። ጥሬ ይሄ አለኝ። እዚህ ክንዲ ባውደር አለኝ። እዚህ ጋር ግማሽ ዘይት አለኝ ማለት ነው። ይሄ ደግሞ ለእንቁላሉ ሽታ እንዲያመጣ፣ ያው ከሌላችሁ ግዴታ አይደለም። ዋኒላ ኦኬ። አሁን ሁሉንም እጨምራለሁ ማለት ነው። ተከታተሉኝ። ቪዲዮውን ትጀምሩ በላይክ ጀምሩ። ጨማምሬ እመለሳለሁ ስለማይመች ማለት ነው። ስጋ እንቁላልን ጨምሬያለሁ። ዘይት ጨምራለሁ። ስጋ በክዳን ነው የምጨምረው። የመኪና ካላችሁ በመኪና ማንሳት ትችላላችሁ፣ ግን አልፈልግም። በዚህ ነው ማቀላቀል። ስኳር አለ። ስኳርን ጨምራለሁ። ቤተሰብ ተቋረጠብኝ ማለት ነው። በዚህ መልኩ ይሄን ካስተካከልኩኝ በኋላ ገሽጣ ጨምራለሁ። ሁሉንም በአንድ ጨምራችሁ ማቀላቀል ትችላላችሁ። ከዛ ስጋ ናሬና አለኝ፣ ሀሊብ ኒዶ፣ ይሄን እለካዋለሁ ማለት ነው። በዚህ ጤፍ ይመስላል ላም ያለ ነው ይሄ። ከዛ ይሄንን አንድ ተግማሽ ነው በዚህ ማረግ የተጠራውን አንድ ነው በዚህ የጨመርኩት አይደል። ይሄን ግን አንድ ተግማሽ ነው ማረገው። ለዚህ ተሞላ። ሁሉንም በአንድ አሁን አቀላቅዬው እመለሳለሁ ማለት ነው። በአንድ እጅ ስለሆነ አልተመቸኝም። እሺ ቤተሰብ በዚህ መልኩ ጨርሻለሁ። ይሄን ግን እንዲያራሱ ማለት ነው 2 ማንኪያ ነው የጨመርኩበት። ቪዲዮ ላይ አላሳየኋችሁም ራስቸው። በዚህ መልኩ አቀላቅያለሁ። ድርቅ ማለት አለበት። እንደዚህ እዚህ ሳህኔን ዝብያ ቀብቻለሁ። እናንተ ዘይት መቀባት ትችላላችሁ። ዝብያ ነው የጨመርኩበት። እንደዚህ ካታረስኩ በኋላ ይሄንን ገልጬ እመጣለሁ ማለት ነው። ያው በዚህ መልኩ ጨምሬያለሁ። አሁን እንደዚህ አድርጌ ፈርን ጨምረዋለሁ። ያው እንደ ፈርናችሁ ሐራራ ይበስላል ማለት ነው። መጀመሪያ ከታች ካራውታላችሁ፣ ከዛ ታላይ። መጀመሪያ ግን ታታይ መብሰሉን ታረጋገጣችሁ በኋላ ነው ከላይ የምታረጉት። ታላይ አይቆይም ማለት ነው። እሺ ቤተሰብ
እስከሚበስልልን በስቡሳችን እዚህ ጋር ሸራ እናዘጋጃለን ማለት ነው። ባዲዮ ዲስት አለኝ አጥቼ ውሃ ጨምርበታለሁ። ያው ለሚበቃችሁ ያህል ጨምሩ። ፍሪጅም ማስቀመጥ ትችላላችሁ፣ ችግር የለውም ማለት ነው። ያኔ ብዙ መቆየት የለበትም። ቶሎ የምትሰሩ ከሆነ ችግር የለውም። አንድ ብርጭቆ ውሃ በዚህ የሆነ ብርጭቆ የተጠቀምኩት። ከዛ እዚህ ሱካር አዘጋጅቻለሁ ማለት ነው። ሱካር የተጠቀምኩት በዚች 3 ነው፣ በዚች በሻይ ቡሾ ማለት ነው 3 ነው። ለአንዴ እንዲጨምር ብዬ እዚህ ጨምር 3 ነው የተጨመርኩት። ከዛ እንደዚህ ከጨመራችሁ በኋላ ትጥዱታላችሁ ማለት ነው። ጋዝ ላይ ቲፈላ ሄል እንጨምርበታለን። እሺ ቤተሰብ እዚህ የተፈጨ ሄል አለኝ ማለት ነው። እንትን ጋር የተቀላቀለ ነው ዛዕፈሯን ጋር። ጥሬውንም መጨመር ትችላላችሁ። ይሁን እንደዚህ ግማሽ ማንኪያ ነው የምጨምረው። በዚህ መልኩ መፍላት ጀምሯል። ስኳር ነው አለ እንደዚህ ጨምሩበት፣ አብሮ ይበስላል። ዛዕፈራንና ሄል ማለት ነው። እናንተ እንዲሁም ያልተቀላቀለም ካለ መጨመር ትችላላችሁ። ግን ዛዕፈራን በጣም አሪፍ ነው። ለሆነ ለሸራ ነው ሽራ ያ እንግዲህ ያወላገርኩት ለሽራ አሪፍ ነው ማለት ነው። እንደዚህ አድርጋችሁ በደንብ በመንተክ ተካለበት። ሽታው የዛዕፈራን ሽታና የሄል ሽታ ተደባልቆ ነው። ሲበስል አጠላዋለሁ ማለት ነው። ይኸው በዚህ መልኩ ሽራዬ በስሎልኛል። አጠላዋለሁ ማለት ነው። በረድ ይበልና አጥልልኝ ክዳን ያለው ነገር ያስቀምጨው ፍሪጅ መጨመር ትችላላችሁ። አሁን ተጠቅማችሁ ሁልጊዜም በልክ በልክ መስራት ትችላላችሁ። እንደ ራሳችሁ ፍላጎት ነው ማለት ነው። እና ሄል ደግሞ ይህንን መጠቀም ትችላላችሁ። ጥሬውን መጠቀም ትችላላችሁ እናንተችሁ። ግን የተፈጨው ቅልቅል ስለሆነ ነው የተጠቀምኩት። ይህን ይመስላል። በስቡሳችንም እየበሰለ ነው። እሺ ቤተሰብ ይኸው በዚህ መልኩ አልቆልኛል። በስቡሳዬ በጣም መቅላት የለበትም። በጣም ደግሞ ነጭ መሆን የለበት። ዝግ ሸራዬን በማጥለሊያ ላጠለልኩት ለዛ ነው። ታይት ተኩሶ የገዛባችሁ ስኳር ማለት ነው። ያው በዚህ መልኩ አድርጌ ጨርሻለሁ። በቂው ነው። ከዚህ በላይ ስኳር እንዳይበዛብኝ፣ ስኳር አይወዱም። ከዚህ ሄል የተፈጫለኝ እና እዚህ ጋር ደግሞ ናሬን አለ ማለት ነው። እሱም ተላይ ነሰንሳለሁ። ናሬኑን በዚህ መልኩ ተጨረስኩ በኋላ ታይ ደግሞ ሄሉን ያው ብዙ መብዛት የለበትም። ሄሉን ለመልክ ነው፣ ጣምናውን ግን ይጣፍጣል። ሌላ ሙከሰራ ካላችሁ መጨመር ትችላላችሁ። ማሻአላህ በጣም ነው የሚያምረው። እና ቤተሰብ በጣም ነው የሚጥመው እየቀመስኩት ማለት ነው። ቂጡ ራሱ አልያዘም። ያው እንደዚህ በዚህ መልኩ ደርድሩት። ያንዲች ነገር ፈሰሰ። ሰርታችሁ ሞክሩት። ቪዲዮን ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ።
ቤተሰብ መሆናችሁን አትርሱ። ላለኝ የኔ መልካሞች ለምታበረታቱኝ ደግሞ ጀዛኩሙላሁ ኸይረን በጣም ነው የማመሰግነው። ክብር በሉልኝ የኔ ውዶች። በአንድ እጄ ስለሆነ ስላልተመቸኝ ያው አሁን ሴትዬ ይዘው ልከር ስለሆነ እዛ ነው። በእውነት በጣም ነው የምትወዱት። ሰርታችሁ ሞክሩት። እሺ ሰርታችሁ ሞክሩት ትላላችሁ። በዚህ መልኩ ደርድሬ እመለሳለሁ። ተላላለ ማሻአላ ነው የሆነልኝ። በዚህ መልኩ አልቋል። በጣም ነው የሚያምረው።